እንዲሁም አዶናይ ላይ የመጣው ዘመቻ በሙስሊሞች በመቶ ሺዎች የሚቆጠር የአንፎሎ ዘመቻ ጀምረው አንፎሎ እየተደረገ ነው። ምንድነው ምክንያቱ? እውነት ይዘው ነው ወይ ደርዝ ይዘው ነው ወይ የሚለው እጅግ በጣም መነጋገሪያ ይሆናል። ግን ይሄ ልጅ የተናገረውን ነገር እስኪ ያዳምጡት። አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድ ከማሰራት እኮ ሀጅር አለ። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው ዛሬ ላይ በኢስላም ስም የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ተገቢነት ያለው ነገር አይደለም በፍጹም። አንፎሎ ማድረግ መፍትሄ ሊሆን አይችልም። እንግዲህ በሐሳቡ እስማማለሁ። ልጁ የሚፈልገውን ነገር እና የሚያምንበትን ነገር የማድረግ ሙሉ ነፃነት አለው። የአንፎሎ ዘመቻ አካሄዶ ፎሎወር እንዲጨምር ማድረግ ግን ብዙም ያን ያክል ሚዛን የሚደፋ ነገር አይደለም። ፔጅን ሰብስክራይብ እንዳይረሳ፣ እንዲሁም ላይክ አድርጋችሁ ከሚስቱ ጋር ያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። አስጌ ዝንጀሮ ማን አስጌን በተመለከተ አስጌ መጀመሪያ ሲመጣ ወደ ሚዲያ ሲመጣ ምን እንደሚመስል ሁላችንም የምናውቀው ነው። ሰው ወደ ሰውነት የቀረበ ነበረ። አሁን በላ ጠገበ እና ከንፈሩ ወፈረ፣ አፍንጫው ወፈረ፣ መኪና ነዳ። ይሄ ከምናምን አንስቶ ከፍ ከፍ ያደረገውን ህዝብ ናቀን። እኛ እየሞትን እሱ ወጥቶ መስፈን ጀመረ። እጅግ በጣም ከፍተኛ ተቃውሞ እየተነሳበት ነው። እጅግ በጣም ብዙ ቪዲዮዎች እየተለቀቁ ነው። ተጧጡፏል በጣም። እሱ ላይ ብቻ እንዴት ሊበረታ ቻለ? ምንድነው ምክንያቱ? በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋድድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አስጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም አይመለከተኝም። ታሪካዊ ጠላታችን
አስጌ ዴንዴሾ ትላንትና ከሞቱት ወገኖቻችን በላይ ከታረዱት ኦርቶዶክሲያን በላይ ከአርሲ አርሴናል ይበልጥብኛል ብለ ብዙ ዘፋኞች አልሄድም ብለው ሲቀሩ አንተ ግን ኦርቶዶክስን ንቀ ኢትዮጵያኖችን ወደ ታች አድርገህ ሄደ ጨፈርካሉ። እንደ ካሙስ ካሳ የክፍለ ከተማ ተወዳዳሪ መታወቂያ አዳይ ሆነ ትቀራታለህ እንጂ ከዚህ በኋላ አርቲስት እጫወታለሁ ብትል የራስን ዘፈን በበረዶ መያዣ እያዞርክ ትሸጣለህ። ከነቤተሰብ ቤርፎን ትሰማለህ እንጂ ለአንተ የሚያከፋፍሉ ከአንተ ጋር የሚሰሩ ለአንተ ሙዚቃ ኮንሰርት የሚያሰሩ በጠቅላላ ከዚህ በኋላ ታሪካዊ ጠላት ከኦርቶዶክስ ጋር ናቸው ማለት ነው። አንተ የሰይጣን ስምንተኛ ጎረቤት አፍን ስትዘጋ እምስቅም ትመስል የውጭ የዳ አጥር የመሰለ ጥርስ ላይ ቆመን ነው እምንስቀው። እናቴ ትሙት አንፋታክም እስከ መጨረሻው ድረስ ኢትዮጵያኖችን ወደ ታች አድርገህ ኦርቶዶክስን ንቀክ የታረዱት ወገኖች ላይ ሄደ እንደጨፈርክ ሬሳ ላይ ነው እምንጨፈረው። ቆመን ነው እምንስቅብህ። የጊዜ ጉዳይ ነው። እውነቴን ነው። የጊዜ ጉዳይ ነው። እናገኛቸዋለን። እውነቴን ነው። አስጌ ዴንዴሾ አንተ ማለት የኦርቶዶክስን ቆመ ያረድከን ቆመ የሳክብን ታሪካዊ ጠላት በተለይ በኦርቶዶክስ እምነት አማኞች ዘንድ እጅግ በጣም የጥላቻ ንግግር በሚመስል መልኩ ነው እየተቹት ያሉት። በጣም መነጋገሪያ ሆኗል።